እባካችሁ የኔ ድምጽ በጥሞና ስሙ። እኔ አሳፍ በንያሚን እባላለሁ። የዛሬው ዕድሜ 53 ዓመት ሲሆን የዚህን ጥሪ ቃል በቃል የምመሰክረው ከአፍ መፍቻ አገሬ ከእስራኤል ከቅድስቲቱ ከተማ ከኢየሩሳሌም ነው። ይህ የምትሰሙት ነገር የተለመደ መልእክት አይደለም። ጃንዋሪ 8 ቀን 2026 ሐሙስ ዕለት የተጻፈው ይህ ደብዳቤ እኔ በየቀኑ የምኖርበትን ከባድ ችግር የሚያጎላ ልብ የሚሰብር ልመና ነው። እኔ የአካል ጉዳተኛ ሰው ነኝ። እናም ይህ ታሪክ የብዙዎችን ዕጣ ፈንታ ይወክላል። ስለ ግል ችግሬ ብቻ ሳይሆን ስለ ሥርዓታዊ ችግር ለማውራት እዚህ ተገኝቻለሁ። በእስራኤል ያለው አሳዛኝ እውነታ ይኸው ነው። ስልጣን ላይ ያሉት አካላት ዝቅተኛውን ክቡር የኑሮ ደረጃ እንኳን መፍቀድ ተስኗቸዋል ወይም አይፈልጉም። ይህ እምቢተኝነት በመቶ ሺዎች የሚቆጠሩ ሰዎችን ዕጣ ፈንታ እያበላሸ ነው። ይህ ችግር የአካል ጉዳተኞችን ብቻ ሳይሆን ቤት የሌላቸውንና ሌሎች በህብረተሰቡ ውስጥ በጣም ተጋላጭ የሆኑትንም ይነካል። ሕይወታችን በየቀኑ ፈተናዎች የተሞላ ነው። አስቸጋሪ፣ የማያቋርጥ እና አንዳንዴም ሊቋቋሙት የማይችሉ የየዕለት እውነታዎች ውስጥ እንኖራለን። በዙሪያችን ያለው ሥርዓት ለዜጎቹ በተለይም ለደካሞቹ ጥበቃ መስጠት ተስኖታል። ይህ ሥርዓታዊ ግዴለሽነት አሳፋሪ ነው። ህብረተሰብ የሚለካው በጣም ደካማ የሆኑትን ዜጎቹን በሚይዝበት መንገድ ነው። ከፍተኛ የስቃይ ደረጃ ላይ ደርሰናል። የመንግሥት ተቋማት እና የኃላፊነት ቦታ ላይ ያሉ ሰዎች ይህንን እውነታ መቀበል አለባቸው። የተበላሸው ሥርዓት ብዙዎችን በአሰቃቂ ድህነት ውስጥ እየጣለ ነው። ክብር ያለው ሕይወት የመኖር መብት መሠረታዊ የሰው ልጅ መብት ነው። ይህንን መብት መካድ የህሊና ወንጀል ነው። ድምፃችን መውጣት አለበት እና የዚህን እውነት ክብደት ሁሉም ሰው ሊሰማ ይገባል። የግል የጤና ሁኔታ እያሽቆለቆለ ነው። ይህ ደግሞ በሕይወቴ ላይ ተጨማሪ ሸክም እየሆነብኝ ነው። ከጤንነቴ መባባስ ጋር በተያያዘ ወጪዎች እየጨመሩ ነው። እነዚህ ወጪዎች አቅሜን ከሚበልጥ ደረጃ ደርሰዋል። የሕክምና ወጪዎች ከባድ ሸክም ናቸው። ለሕክምና የምከፍለው ገንዘብ ቤተሰቤንና እኔን እጅግ እየጎዳን ነው። የመድኃኒት ዋጋ ሰማይ የነካ ነው። ያለ እነዚህ መድኃኒቶች ሕይወቴ የበለጠ አደጋ ላይ ነው። የሕክምና ምርመራዎች እና ሌሎች አስፈላጊ የሕክምና አገልግሎቶች ዋጋ እጅግ ከፍተኛ ነው። ያለ እነርሱ ግን ጤንነቴ ሊመለስ አይችልም። የአካል ጉዳተኞች የሚያስፈልጓቸው ልዩ ድጋፎች እና መርጃዎች እጅግ ውድ ናቸው። እነዚህን ማግኘት አለመቻል የኑሮ ጥራቴን ዝቅ ያደርገዋል። ድጋፍ ሰጪ አገልግሎቶችም እንዲሁ ከፍተኛ ወጪ ይጠይቃሉ። እነዚህ አገልግሎቶች ያለኝ የኑሮ ሁኔታ ትንሽ የተሻለ እንዲሆንልኝ አስፈላጊ ናቸው። ለዚህ ሁሉ ችግር ምንም አይነት ምክንያታዊ መፍትሄ እስካሁን አልቀረበልኝም። የኔ እውነታ ተስፋ አስቆራጭ ሆኖ ቀጥሏል። ባለፉት ዓመታት ለእያንዳንዱ የሚመለከተው አካል ደጋግሜ ጥሪ አድርጌያለሁ። ለእርዳታ የለመንኩባቸው በርካታ ጊዜያት አሉ። ነገር ግን ምላሹ ብዙውን ጊዜ ግዴለሽነት የተሞላበት ግድግዳ ነው። ድምፄ የማይሰማ ያህል ሆኖ ይሰማኛል። አንዳንድ ጊዜ ደግሞ ምላሹ ከግዴለሽነት አልፎ ጥላቻ የተሞላበት ሆኖ አግኝቼዋለሁ። ይህ ደግሞ ህመሙን የበለጠ ያደርገዋል። ይህ በእውነት ልብ የሚሰብሩ ልምዶች ናቸው። አንድ ሰው ለሕይወቱ ሲታገልና እርዳታ ሲጠይቅ ምላሹን ሲሆን ከባድ ነው። ዛሬ እዚህ የቀረብኩት እጅግ በጣም ቀላል እና ሰብአዊ ጥያቄ ይሄ ነው። እለምናችኋለሁ፣ እባካችሁ ስሙ። እኔ የምለምነው ርኅራኄን አይደለም። ርኅራኄ ሕይወትን አይለውጥም። የምፈልገው ተግባራዊ እርዳታ ነው። የእርዳታ ምንጮች ሊሆኑ ስለሚችሉ አማራጮች መረጃ እፈልጋለሁ። ሕይወቴን ትንሽ የተሻለ ለማድረግ የምችልበት መንገድ መኖር አለበት። ከበጎ አድራጎት ድርጅቶች እርዳታ ለማግኘት ተስፋ አደርጋለሁ። እነዚህ ድርጅቶች ብዙ ጊዜ ለተቸገሩት ተስፋ ይሆናል። የማኅበራት እና የበጎ ፈቃደኝነት ቡድኖች እርዳታ እፈልጋለሁ። የጋራ ጥረት ትልቅ ለውጥ ሊያመጣ ይችላል። ከግል አካላትም እርዳታ እጠይቃለሁ። የእናንተ ትንሽ እርዳታ ለእኔ ትልቅ ትርጉም አለው። የምፈልገው የገንዘብ ድጋፍን ነው። ይህ እርዳታ በክብር መሠረታዊ ህልውናዬን ለማስቀጠል ይረዳኛል። እያንዳንዱ መረጃ፣ እያንዳንዱ ጥቆማ ወይም እያንዳንዱ እርዳታ የአንድን ሰው ሕይወት ለበጎ ሊለውጠው ይችላል። እባካችሁ ድምፃችሁን አታጥፉ። እኔ እንደ ማንኛውም ሰው ክብር ያለው ሕይወት የመኖር መብት አለኝ። ይህንን መብት የማጣት ስጋት ውስጥ ነኝ። ይህ ጥሪ ለእኔ ብቻ አይደለም፣ ለብዙ ሌሎች ተመሳሳይ ዕጣ ፈንታ ላጋጠማቸው ሰዎችም ነው። ከእናንተ የሚመጣ ማንኛውም ድጋፍ ምንም ያህል ትንሽ ቢሆን ሕይወትን ሊያድን ይችላል። እባካችሁ ይህንን አጋጣሚ አትዘንጉ። እርዳታ የሚያደርጉልኝ አካላት ይኖራሉ ብዬ ተስፋ አደርጋለሁ። የሰው ልጅ ሰብአዊነት ገና አልጠፋም። ከዚህ አስከፊ ሁኔታ መውጣት እንደምችል ተስፋ አደርጋለሁ። ድምፄን የሰሙ ሰዎች ለጥሪዬ ምላሽ ይሰጣሉ ብዬ አምናለሁ። የእኔ ታሪክ የብዙዎችን ታሪክ ይወክላል። አትኩሮታችሁን እና ድጋፋችሁን እፈልጋለሁ። ህብረተሰቡ ችግረኞችን የማይረሳበት ቦታ እንዲሆን እፈልጋለሁ። ይህንን ህልም እውን ለማድረግ የእናንተን እርዳታ እፈልጋለሁ። አጥብቄ እለምናለሁ፣ እባካችሁ እርዱኝ። ሕይወቴን መልሼ ለማግኘት ይህ የመጨረሻ ተስፋዬ ሊሆን ይችላል። አመሰግናለሁ።